ሰላም ሰላም ውድ የዩቲዩብ ተከታዮች እንደምን አላችሁ? በዛሬው ቪዲዮ የምንሰራው ጥር 27 2017 ላይ ማኔጅመንት ተማሪዎች ከሰዓት የተፈተኑትን ኤግዚት ኤግዛም ጥያቄዎች በዛሬው ቪዲዮ የምንሰራ ይሆናል። በዛሬው ቪዲዮ ይዤላችሁ የመጣሁት ጥያቄ ብዛት 20 ናቸው። ስለዚህ 20ዎችን ጥያቄ እንሰራለን። የቀሩትን ጥያቄዎች ደግሞ በተከታታይ ቪዲዮ ሰርቼ የማደርሳችሁ ይሆናል። ይሄ ቪዲዮ እናንተ ጠቃሚ ሆኖ ካገኛችሁ ቪዲዮ ላይክ ማድረግ እና ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቡት ተማሪዎች ደግሞ ቪዲዮውን ሼር በማድረግ ብዙ ሰው ጋር እንዲደርስ አድርጉት። ከመጀመሪያው ጥያቄ ስንጀምር number of items sold y is related to its price x. The slope of the relationship is obtained to be 0.45 with a y-intercept of -1.5. If the price of the product is 13 ብር then what is the number of items sold or y ነው የሚለው ማለት ነው። ይህን ጥያቄ በቀላሉ ለመስራት የሪግሬሽን ኢኩዌሽን ፎርሙላ ማስታወስ በቂ ነው ማለት ነው። የሪግሬሽን ኢኩዌሽን እንዴት ነው? y mx + a ነው ማለት ነው። ኤማችን ምንድነች? ኤም ስሎፕ ነች። ኤ ማለት ደግሞ y ኢንተርሴፕት ነው ማለት ነው። ስለዚህ እዚህ ጋር 0.45 የተሰጠናል። እሱ ምንድነው? ስሎፕ ነው ማለት ነው። ስለዚህ m 0.45 ነው። ከዛ ደግሞ እዚህ ጋር -1.5 የተሰጠናል። እሱ ደግሞ ምንድነው? a ነው ማለት ነው። ስለዚህ y ኢንተርሴፕት ወይንም a ያችን -1.5 ተሰጥቶናል። ከዛ እዚህ ጋር ደግሞ 30 ብር የተሰጠናል። እሱ ደግሞ ምንድነው? the price of the product ወይንም x ነው ማለት ነው። x 30 ተሰጥቶናል። አሁን ቀጥታ እዚህ ኢኩዌሽን ውስጥ አስገብተን y መፈለግ እንችላለን ማለት ነው። ስለዚህ y 0.45 ሲባዛ በ30 ሲቀነስ 1.5 እንላለን ማለት ነው። እነኚህ ሁለቱን ስናበዛቸው 13.5 ይመጣል። ከዛ እዚህ ጋር ደግሞ ሲቀነስ 1.5 አለ። ስለዚህ 13.5 ሲቀነስ 1.5 ነው የምንለው ማለት ነው። እነኚህ ሁለቱን ስንቀንሳቸው ስንት ይመጣል? y 12 ይመጣል ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው a 12 ዩኒት የሚለው መልሱ a ነው የሚሆነው ማለት ነው። ሁለተኛ ጥያቄ ስናይ what is the role of ፕሮጀክት ማኔጀር ነው የሚለን። ከሚከተሉት ምርጫዎች መካከል የአንድ የፕሮጀክት ማኔጀር ሮል የሆነው የትኛው ነው የሚለን። ወደ ምርጫው ከመሄዳችን በፊት መጀመሪያ የአንድ የፕሮጀክት ማኔጀር ሮል ምንድን ናቸው የሚሉትን እንለይና ትክክለኛው መልስ የምንመርጥ ይሆናል። የመጀመሪያው የፕሮጀክት ማኔጀር ሮል ምንድነው? አክቲቪቲ እንደ ሪሶርስ ፕላን ማድረግ ነው ማለት ነው። ስለዚህ በፕሮጀክት ውስጥ ያሉትን የተለያዩ አክቲቪቲዎችን እና ሪሶርሶችን እነኛን ፕላን ማድረግ አለበት። ሁለተኛው የአንድ የፕሮጀክት ማኔጀር ሮል ደግሞ ኦርጋናይዚንግ እንደ ሞቲቬቲንግ የፕሮጀክት ቲም ነው ማለት ነው። ስለዚህ በአንድ ፕሮጀክት ውስጥ የተለያዩ ቲሞች አሉ። እነኛን ቲሞች ምን ማድረግ አለብን? ኦርጋናይዝ ማድረግ እና ሞቲቬት ማድረግ አለበት ማለት ነው አንድ ፕሮጀክት ማኔጀር። ሌላኛው የፕሮጀክት ማኔጀር ሮሉ ምንድነው? ኮንትሮሊንግ ታይም ማኔጅመንት ነው ማለት ነው። ይሄ ሶስተኛው የፕሮጀክት ማኔጀር ሮል ነው። አራተኛው ሮሉን ደግሞ በምናይ ጊዜ ኮስት ኤስቲሜቲንግ እንደ ዲቨሎፒንግ ዘ ባጀት ኮስት ኤስቲሜት ማድረግ እና ባጀትን ዲቨሎፕ ማድረግም ሌላኛው የአንድ የፕሮጀክት ማኔጀር ሮሉ ነው ማለት ነው። አምስተኛው ሮሉን በምናይ ጊዜ ደግሞ ኢንሹሪንግ ከስተመር ሳቲስፋክሽን፣ ይሄንኛውም ሌላኛው የአንድ የፕሮጀክት ማኔጀር ሮሉ ነው ማለት ነው። ከስተመሮች ይኖሩና እነኛን ከስተመሮች ሳቲስፋይ መሆናቸውን ኢንሹር ማድረግም ሌላኛው የፕሮጀክት ማኔጀር ሮል ነው ማለት ነው። ስድስተኛው የፕሮጀክት ማኔጀር ሮል ምንድነው? አናላይዚንግ እንደ ማኔጂንግ ፕሮጀክት ሪስክ፣ በፕሮጀክት ውስጥ ያሉትን ሪስኮች ማኔጅ ማድረግ እና አናላይዝ ማድረግም ሌላኛው የአንድ የፕሮጀክት ማኔጀር ሮሉ ነው ማለት ነው። ሰባተኛው የፕሮጀክት ማኔጀር ሮል ምንድነው? ሞኒተሪንግ ፕሮግረስ። ስለዚህ የተለያዩ ፕሮግረሶች በአንድ ፕሮጀክት ውስጥ ይኖራሉ። እነኛም ፕሮግረሶች ፕሮጀክት ማኔጀሩ ሞኒተር የማድረግ ሌላኛው ሮሉ ነው ማለት ነው። ሌላኛው የፕሮጀክት ማኔጀር ሮል ምንድነው? ማኔጂንግ ሪፖርትስ እንደ ነሰሰሪ ዶክመንቴሽን። ስለዚህ የተለያዩ ሪፖርቶችን ማኔጅ ማድረግ እና ነሰሰሪ የሆኑ ዶክመንቶችን ማኔጅ ማድረግም ሌላኛው የፕሮጀክት ማኔጀር ሮል ነው። የመጨረሻው የፕሮጀክት ማኔጀር ሮል ምንድነው? ኮኦርዲኔት እንደ ኦቨርሲ ፕሮጀክት አክቲቪቲስ። ወደ ምርጫው ስንመለስ ቢን በምናይ ጊዜ ፐርፎርም ኦል ታስክ ፐርሰናሊ፣ ስለዚህ የሁሉንም ታስኮች በራሱ ፐርፎርም ማድረግ ነው ይላል። ቢ አይሆንም። ምክንያቱም ሁሉንም ታስክ አንድ የፕሮጀክት ማኔጀር ራሱ ፐርፎርም ማድረግ አይችልም። ሲም በምናይ ጊዜ ደግሞ አሎኬት ፕሮጀክት ባጀት ፎር ፐርሰናል ዩዝ፣ ስለዚህ ለፕሮጀክት የተመደቡትን ባጀቶች ለራሱ መጠቀም ይላል። ይሄንኛውም አይሆንም። ዲን በምናይ ጊዜ ደግሞ ኢንክሪዝ ፕሮጀክት ኮምፕሌክሲቲ፣ የፕሮጀክት ኮምፕሌክሲቲውን መጨመር ይላል። ይሄኛውም አይሆንም። የአንድ የፕሮጀክት ማኔጀር ሮሉ ምንድነው? ፕሮጀክት ኮምፕሌክሲቲ መጨመር ሳይሆን ኮምፕሌክሲቲው ምን ማድረግ ነው? መቀነስ ነው ማለት ነው። ስለዚህ ለዚህ ጥያቄ የአንድ የፕሮጀክት ማኔጀር ሮል ሊሆን የሚችለው የትኛው ነው? ኤ ኮኦርዲኔት ኤንድ ኦቨርሲ ፕሮጀክት አክቲቪቲ የሚለው ለዚህ ጥያቄ መልሱ ኤ ነው የሚሆነው።
ሶስተኛ ጥያቄ ዋይ ኢዝ ማርኬት አናላይሲስ አን ኢምፖርታንት ኮምፖነንት ኦፍ የቢዝነስ ፕላን? ማርኬት አናላይሲስ በቢዝነስ ፕላን ውስጥ ለምንድን ነው ኢምፖርታንት ኮምፖነንት የሆነው ነው የሚለን። ወደ ምርጫው ከመሄዳችን በፊት መጀመሪያ ማርኬት አናላይሲስ በቢዝነስ ፕላን ውስጥ ኢምፖርታንት ኮምፖነንት የሆነበትን ኪ የሚባሉትን ሪዝኖች እኔ የመጀመሪያው ኪ ሪዝን ምንድነው? ቱ አንደርስታንድ ከስተመር ኒድ። ከስተመሮቻችን ምን ይፈልጋሉ የሚለውን ለመረዳት ይጠቅመናል። ሁለተኛው ደግሞ ቱ አይደንቲፋይ ታርጌት ከስተመር። ሁለተኛው ደግሞ ምንድነው? ታርጌት ከስተመሮቻችንን አይደንቲፋይ ለማድረግ ይረዳናል። ሶስተኛው ደግሞ ምንድነው? ቱ አይደንቲፋይ ፖቴንሻል ኮምፒታተርስ። የኛ ፖቴንሻል ኮምፒታተሮች እነማን ናቸው በማለት ስትሬንግዝ እና ዊክነሳቸውን በማየት እነኛን የኮምፒታተሮቻችንን አይደንቲፋይ ለማድረግ ይረዳናል። አራተኛው ደግሞ ምንድነው? ቱ ክሬት ኤፌክቲቭ ማርኬቲንግ እና ሴልስ ስትራቴጂ። ኤፌክቲቭ የሆነ ማርኬቲንግ እና ሴልስ ስትራቴጂ ክሬት ለማድረግ ስለሚጠቅመን ማርኬት አናላይሲስ በቢዝነስ ፕላን ውስጥ ኢምፖርታንት ኮምፖነንት ነው ተብሎ ይወሰዳል። አምስተኛው ምንድነው? ቱ አይደንቲፋይ ኦፖርቹኒቲ ባይ አናላይዚንግ ማርኬት ትሬንድስ እንደ ጋፕስ ነው ማለት ነው። ስለዚህ በማርኬት ውስጥ ያሉ ትሬንዶችን እና ጋፖችን አይደንቲፋይ በማድረግ ኦፖርቹኒቲን አይደንቲፋይ ለማድረግ ስለሚጠቅመን ማርኬቲንግ አናላይሲስ በቢዝነስ ፕላን ውስጥ ኢምፖርታንት ኮምፖነንት ነው ተብሎ ይወሰዳል ማለት ነው። ወደ ምርጫው ስንመለስ ኤ ቱ ዲተርማይን ሌጋል ሪኳየርመንት ይላል። ሌጋል ሪኳየርመንቶችን ዲተርማይን ለማድረግ ይላል። ይሄ ትክክል አይደለም። ቢም በምናይም ጊዜ ቱ አውትላይን ኦፕሬሽናል ፕሮሰስ ቢም አይሆንም። ሲም በምናይ ጊዜ ደግሞ ቱ ሾኬዝ ዘ ማኔጅመንት ቲም ይላል። ሲም አይሆንም። በቢዝነስ ፕላን ውስጥ ማርኬት አናላይዝ ኢምፖርታንት ኮምፖነንት የሆነበት የትኛው ነው? ዲ ቱ አይደንቲፋይ ፖቴንሻል ኮምፒታተርስ የሚለው ለዚህ መልስ ዲ ይሆናል ማለት ነው። አራተኛ ጥያቄ ኦል አር ዘ ሜሪት ኦፍ ፕሮሞሽን ቤዝድ ኦን ኮምፒታንሲ ኤክሰፕት። ጥያቄው ምንድነው የሚለን? እውቀትን ወይንም ብቃትን ያማከለ እድገት ጥቅም ያልሆነው ከምርጫ ውስጥ የትኛው ነው የሚለን። ወደ ምርጫው ከመሄዳችን በፊት መጀመሪያ ብቃትን ያማከለ ወይንም እውቀትን ያማከለ እድገት ጥቅሙ ወይንም ሜሪቱ ምንድን ናቸው የሚሉትን መጀመሪያ የመጀመሪያው ጥቅም ምንድነው? ኢት ሪዲዩስ ኤምፕሎይ ተርኖቨር ነው ማለት ነው። ስለዚህ በአንድ ኦርጋናይዜሽን ውስጥ ወይንም በአንድ መስሪያ ቤት ውስጥ ኤምፕሎዮቹ በእውቀት ወይንም በችሎታቸው እድገት የሚሰጣቸው ከሆነ እዛ መስሪያ ቤት ያሉ ሰራተኞች ተርኖቨር ምን እያደረገ ይሄዳል? እየቀነሰ ይሄዳል። ሁለተኛው በምናይ ጊዜ ኢት ኢንክሪዝድ ኤምፕሎይስ ፐርፎርማንስ። ሌላኛው ጥቅሙ ምንድነው? የኤምፕሎይ ፐርፎርማንስ እንዲጨምር ያደርጋል። ሶስተኛው ደግሞ ምንድነው? የኦርጋናይዜሽኑን ፕሮዳክቲቪቲ አሁን እንዲጨምር ያደርጋል ማለት ነው። ሌላኛው ጥቅም ምንድነው? ኢት ኢንክሪዝ ሎያሊቲ እንደ ሪቴንሽን ኦፍ ኤምፕሎይ ነው ማለት ነው። የሰራተኞች ሎያሊቲ እና ሪቴንሽናቸውን እንዲጨምር ያደርጋል ማለት ነው። እነኚህ አንድ መስሪያ ቤት ውስጥ ኮምፒታንሲን ቤዝድ ያደረገ ፕሮሞሽን የሚኖር ከሆነ የእነኝን ጥቅሞች ያ ድርጅት ያገኛል ማለት ነው። ወደ ምርጫ በምንመለስ ጊዜ የምናይ ጊዜ ፕሮዳክቲቪቲ ኢንክሪዝ ይላል። ኤ አድቫንቴጅ ነው፣ ኤ አይሆንም። ቢም በምናይ ጊዜ ደግሞ ኤፊሽንሲ ኢንካሬጅድ ሪኮግናይዝ እንደ ሪዋርድ ይላል። ይሄንኛውም የፕሮሞሽን ቤዝድ ኦን ኮምፒታንሲ ሜሪት ነው። ቢም አይሆንም። ሲም በምናይ ጊዜ ደግሞ ኮምፒታንት ፒፕል አር ሪቴንድ ቢኮዝ ቤተር ፕሮስፔክትስ አር ኦፕን ቱ ዘም ይላል። ሲም የፕሮሞሽን ቤዝድ ኦን ኮምፒታንሲ ሜሪት ነው ማለት ነው። የፕሮሞሽን ቤዝድ ኮምፒታንሲ ሜሪት ያልሆነው የትኛው ነው? ዲ ያንግ እንደ ኮምፒታንት ፒፕል ጌት ፍራስትሬት እንደ ሜት ሊቭ ዘ ኦርጋናይዜሽን የሚለው ለዚህ መልስ የሚሆነው ዲ ነው ማለት ነው። አምስተኛ ጥያቄ ኦል ኦፍ ዘ ፎሎዊንግ አር ሄልፕ አፕራይዘር ኦር ሬተር ቱ ሚኒማይዝ አፕራይዛል ፕሮብሌም ኤክሰፕት። ጥያቄው ምንድነው የሚለን? አንድ አፕራይዘርን ወይንም አንድ ሬተርን የአፕራይዛል ፕሮብሌምን ሚኒማይዝ ለማድረግ ከምርጫ ውስጥ የማይጠቅመን የትኛው ነው የሚለን። ወደ ምርጫው ከመሄዳችን በፊት ቱ ሚኒማይዝ ፕሮብሌም ኢን ፐርፎርማንስ አፕራይዘር ኦር ሬተርስ ፎከስ ኦን ዘ ፎሎዊንግ ቲንግ። ዘ ፈርስት ቲንግ ኢዝ ኤስታብሊሽ ክሊር ኤንድ ኦብጀክቲቭ ክራይቴሪያ ነው ማለት ነው። መጀመሪያ ምን ማድረግ አለበት? ክሊር የሆነ ኦብጀክቲቭ ያለው ክራይቴሪያ እስታብሊሽ ማድረግ አለበት። ሁለተኛው ደግሞ ዩዚንግ መልቲፕል አፕራይዛል ሜትድ መጠቀም አለበት። ሶስተኛው ደግሞ ምንድነው? ኢምፕሩቪንግ ቫሊዲቲ ኤንድ ሪሌቢሊቲ ኦፍ ፐርፎርማንስ ክራይቴሪያ ነው። ሌላኛው የአፕራይዛል ፕሮብሌም ሚኒማይዝ ሊያደርግልን የሚችለው ምንድነው? ፕሮቫይዲንግ ኮንስትራክቲቭ ኦር ቤተር ፊድባክ ነው ማለት ነው። ወደ ምርጫ በምንመለስ ጊዜ
ኤ ትሬኒንግ ኖት ይላል። ይህ ምንድን ነው? ለአፕራይዘሮች ወይንም ለሬተሮች የአፕራይዘር ፕሮብሌምን ሚኒማይዝ ለማድረግ የሚጠቅም ነው። ሶ ኤ አይሆንም ማለት ነው። ሶ ቢን በምናይ ጊዜ ደግሞ ኢምፕሩቪንግ ቫሊዲቲ እንደ ሪሊያቢሊቲ ኦፍ ፐርፎርማንስ ክራይቴሪያ የሚለውም ለአፕራይዘር ወይንም ለሬተሩ የአፕራይዛል ፕሮብሌምን ሚኒማይዝ የሚያደርግ ነው ማለት ነው። ሶ ዲንን በምናይ ጊዜ ፕሮቫይዲንግ ቤተር ፊድባክን ይሄኛውም ሌላኛው የአፕራይዛል ፕሮብሌም ሚኒማይዝ የሚያደርግልን ነው። ሶ የአፕራይዛል ፕሮብሌምን ሚኒማይዝ ለማድረግ የማይጠቅመን የትኛው ነው? ሲ አዶፕቲንግ ሲንግል አፕራይዛል ሜትድ የሚለው ሲ ነው ማለት ነው። ስድስተኛ ጥያቄን ስናይ which of the following is wrong about human resource management characteristics? ጥያቄው ምንድን ነው የሚለን ከሚከተሉት ምርጫዎች መካከል የሂውመን ሪሶርስ ማኔጅመንት ካራክተሪስቲክስ ያልሆነው የትኛው ነው ነው የሚለን። ወደ ምርጫው ከመሄዳችን በፊት ኪ ካራክተሪስቲክስ ኦፍ ሂውመን ሪሶርስ ማኔጅመንት እነማን ናቸው የሚሉትን እኔ የመጀመሪያ የሂውመን ሪሶርስ ማኔጅመንት ኪ ካራክተሪስቲክስ የሚባሉት የመጀመሪያው ምንድን ነው? ሂውመን ሪሶርስ ማኔጅመንት ኢዝ ፐርቫሲቭ ፋንክሽን ነው። ሁለተኛው ካራክተሪስቲክስ ምንድን ነው? ሂውመን ሪሶርስ ቤዚክ ቱ ኦል ፋንክሽናል ኤሪያ ነው። ሶስተኛው የሂውመን ሪሶርስ ማኔጅመንት ካራክተሪስቲክስ ምንድን ነው? ሂውመን ሪሶርስ ኢዝ ፒፕል ሴንተርድ ኦር ኦሪየንትድ ነው። አራተኛውን ስናይ ደግሞ ሂውመን ሪሶርስ ኢዝ ኮንቲኒስ ፕሮሰስ ነው። አምስተኛው ስናይ ደግሞ ሂውመን ሪሶርስ ኢዝ ቤዝድ ኦን ሂውመን ሪሌሽን ነው። የመጨረሻው ሂውመን ሪሶርስ ማኔጅመንት ካራክተሪስቲክስ ስናይ ሂውመን ሪሶርስ ኢዝ ኤ ሳይንስ አስ ዌል አስ አን አርት ነው ማለት ነው። ወደ ምርጫው በምንመለስ ጊዜ ኤም በምናይ ጊዜ ኢት ኢዝ አን ኦንጎይንግ ፋንክሽን ይላል። ይሄ የሂውመን ሪሶርስ ማኔጅመንት ካራክተሪስቲክስ ነው። ሲም በምናይ ጊዜ ኢት ኢዝ ኢንሄረንት ኢን ኦርጋናይዜሽናል ይሄም የሂውመን ሪሶርስ ማኔጅመንት ካራክተሪስቲክስ ነው። ዲንም በምናይ ጊዜ ኢት ኢዝ ቦዝ ሳይንስ እንደ አርት ይላል። ይሄ የሂውመን ሪሶርስ ማኔጅመንት ካራክተሪስቲክስ ነው። የሂውመን ሪሶርስ ማኔጅመንት ካራክተሪስቲክስ ያልሆነ የትኛው ነው? ቢ ኢት ኢዝ ኤንዲንግ አክቲቪቲ የሚለው ነው ማለት ነው። ምክንያቱም የሂውመን ሪሶርስ ማኔጅመንት ኮንቲኒስ ፕሮሰስ ነው እንጂ ያለው ኤንዲንግ አክቲቪቲ የለውም ማለት ነው። ለዚህ መልስ የሚሆነው ቢ ነው ማለት ነው። ሰባተኛ ጥያቄ ቹዝ ዘ ኮሬክት ስቴፕ ኦር ክሮኖሎጂካል ኦርደር ኦፍ ዘ ክሪኤቲቪቲ ፕሮሰስ ነው የሚለን። ጥያቄው ምንድን ነው የሚለው የክሪኤቲቪቲ ፕሮሰስ ትክክለኛው ስቴፕ ወይም ክሮኖሎጂካል ኦርደር የያዘው ምርጫ የትኛው ነው የሚለን። ወደ ምርጫው ከመሄዳችን በፊት መጀመሪያ የክሪኤቲቪቲ ፕሮሰስ ስቴፖች ምንድን ናቸው የሚሉትን መጀመሪያ እኔ የመጀመሪያው የክሪኤቲቪቲ ፕሮሰስ ምንድን ነው? ፕሮብሌም ሪኮግኒሽን ነው። ሁለተኛው ደግሞ ኢመርዥን ነው። ሶስተኛው ኢንኩቤሽን ነው። አራተኛው ኢንሳይት ነው። አምስተኛው ደግሞ ቫሪፊኬሽን እንደ አፕሊኬሽን ነው ማለት ነው። ለዚህ ጥያቄ ትክክለኛ መልስ የያዘው ምርጫ የትኛው ነው? ዲ ፕሮብሌም ሪኮግኒሽን፣ ኢመርዥን፣ ኢንኩቤሽን፣ ኢንሳይት እንደ ቬሪፊኬሽን እንደ አፕሊኬሽን የሚለው ዲ ነው መልሱ ማለት ነው። ስምንተኛ ጥያቄ which one of the following is a deliberate attempt to create tension and pressure in an applicant to see how well he or she responding to this tension and pressure, which interview is most appropriate ነው የሚለን። ኤ ኤክስቴንሲቭ ኢንተርቪው፣ ቢ ስትረስ ኢንተርቪው፣ ሲ ሰሚ ስትራክቸር ኢንተርቪው፣ ዲ ዴብዝ ኢንተርቪው። ለዚህ ጥያቄ መልስ ከመስጠታችን በፊት መጀመሪያ ምርጫው ላይ ላሉት ለእያንዳንዱ ዴፊኒሽንስ እና ለጥያቄው መልስ እንሰጣለን ማለት ነው። አንድን ካንዲዴት ኢንተርቪው ኤክስቴንሲቭ ኢንተርቪው አደረግነው ስንል የአንድን ካንዲዴት ኳሊቲውን፣ ኤክስፒሪየንሱን፣ ስኪሉንና ባክግራውንዱን ለሚፈለግበት ቦታ ወይም ሮል ስዊተብል ነው ወይ አይደለም ወይ የሚለውን ለመለየት የምንጠይቀው ወይም የኢንተርቪው የምናደርግበት ዘዴ ነው ማለት ነው። ስትረስ ኢንተርቪውን በምናይ ጊዜ ደግሞ ቱ ኢቫሉዌት ሃው ኤ ካንዲዴት ሪአክት አንደር ፕሬዠር ሃንድልስ ዲፊካልት ሲቹዌሽን ሜንቴን ኮምፕሬዠር እንደ ቲንክስ ኦን ዘር ፊት ነው ማለት ነው። ስትረስ ኢንተርቪው ደግሞ ለአንድ ካንዲዴት ለምሳሌ በድርጅት ውስጥ የሆነ ፕሬዠር ያላቸው ነገሮች ቢመጡ፣ ቴንሽን የሚያደርጉን ነገሮች ቢመጡ እነኛን ያልፋሉ አያልፍም የሚለውን ለመለካት የምንጠይቀው ኢንተርቪው ስትረስ ኢንተርቪው ይባላል ማለት ነው። ዴፕዝ ኢንተርቪው ማለት ምንድን ነው? ቱ ጌን ኤ ዲፕ አንደርስታንዲንግ ኦፍ ዘ ካንዲዴት ፐርሰናሊቲ፣ ሞቲቬሽን፣ ቫሊዩ እንደ ቢሊፍ ነው ማለት ነው። ስለ አንድ ካንዲዴት ፐርሰናሊቲው ምን ይመስላል፣ ሞቲቬሽኑ ምን ይመስላል፣ ቫሊዩስ ቢሊፉስ ምንድን ነው የሚለውን ለመረዳት የምንጠይቀው ወይም ኢንተርቪው የምናደርግበት ዘዴ ዴፕዝ ኢንተርቪው ተብሎ ይጠራል። የመጨረሻውን ስናይ ደግሞ ሰሚ ስትራክቸር ኢንተርቪው ማለት ደግሞ ቱ ጋዘር ኮንሲስታንት ኢንፎርሜሽን አክሮስ ኦል ካንዲዴት ዋይል ኦልሶ አሎዊንግ ፎር ፍሌክሲቢሊቲ ቱ ኤክስፕሎር ስፔሲፊክ ቶፒክ ኢን ሞር ዲቴል ቤዝድ ኦን ኢንዲቪጁዋል ሪስፖንስ ነው ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ስትረስ ኢንተርቪው ነው ማለት ነው።
ዘጠነኛ ጥያቄ ኢን ኤ ትራንስፖርቴሽን ፕሮብሌም ዊ መስት ሜክ ዘ ነምበር ኦፍ ዳሽ እንደ ዳሽ ኢኳል ኤ ዩኒት ሰፕላይድ ኮማ ዩኒት ዲማንድ ቢ ዲስቲኔሽን ኮማ ሶርስ ሲ ኮለመን ኮማ ሮ ዲ ፖዚቲቭ ኮስት ኮፊሸንት ኮማ ኔጌቲቭ ኮስት ኮፊሸንት። ሶ ትራንስፖርቴሽን ፕሮብሌም ውስጥ ሁለት ነገሮች እኩል መሆን አለባቸው። እነኛም ሁለት ነገሮች ምን ምንድን ናቸው? የመጀመሪያ ዩኒት ሰፕላዩ እና ዩኒት ዲማንዱ እኩል መሆን አለባቸው። ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ ዩኒት ሰፕላይድ ኮማ ዩኒት ዲማንድ የሚለው ኤ ነው መልሱ ማለት ነው።